ደግሞ ሆኖር አዲስ ጊምባል ያካተተ ወር ደግሞ እንደ አክሽን ካሜራ አይነት ስታይል ያለው ካሜራ ስልኩ ላይ የተካተተለት አዲስ ሆሮን ሮቦት ፎን የሚባል ስልክ ለእይታ አብቅቷል። እንደምትመለከቱት በጣም ከፍተኛ የሆነ ስቴብላይዜሽን ያለው ፒክቸር ስቴብላይዜሽን ያለው የእጅ ጀስቸርን በመጠቀም ደግሞ ኦን ማድረግ የምንችለው ጊምባል ያካተተ አዲስ የጀርባ ካሜራ ያለው ሆኖር ሮቦት ፎን የሚባል አዲስ ስልክ ለእይታ አብቅቷል። በጣም ጥሩ የሆነ ስቴብላይዜሽን አለው። ከዛም ባለፈ ደግሞ ሪስፖንሲቭ ነች ካሜራዋ። ከኤአይ ጋር በምታወራበት ጊዜ ሪስፖንሲቭ የሆነ አክሽን አክት ታደርጋለች ካሜራዋ። ከዛም ባለፈ ደግሞ ከፍተኛ የሆነ የስቴብላይዜሽን አቅም እንዳለው ፕሮግራሙ ላይ በሙከራ ለተመልካች ለእይታ እንዲቀርብ ተደርጓል። ከዛም ባለፈ ኦን ለማድረግ የተለያዩ ቴክኒኮችን ጥቅም ላይ ማዋል እንደሚቻልም ድርጅቱ ነግሯል። አይ ቲንክ በቅርብ ሊለቀቅ እንደሚችል እዛ ፕሮግራሙ ላይ ያሉ ባለሙያዎች ተናግረዋል እና ጥሩ የሆነ የካሜራ ኳሊቲም መቅረጽ እንደሚችል ባለሙያዎች ተናግሯል። ሌላኛው ደግሞ ሆኖር አዲስ ፎልዴብል የሆነ ስልክ ለእይታ አቅርቧል። የፎልዴብል የሆነ ስልክ በጣም ጥሩ ቲክነስ፣ ጥሩ ስክሪን እና ጥሩ ካሜራን ያካተተ ነው። ይሄም ከአዲሱ ሮቦት ፎን ጋር አብሮ ተያይዞ ነው ለእይታ የቀረበው። በዚህ ፕሮግራም ላይ ሆኖር የተለያዩ ሮቦቲክ ፕሮዳክቶችን ለእይታ አቅርቧል። ከነዛ መካከል ይሄ አንደኛው ነው። ፎልዴብል ፎኑ ጥሩ የሆነ ፎልዴብል ኤክስፒሪየንስ እንደሚኖረውም ባለሙያዎች ተናግረዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ።